ረሻ ሰኔ መግቢያ አካባቢ ያለውን ሁኔታ ከወዲሁ መናገር ያስቸግራል። ቢሆንም ግን የትላንትናው ጨዋታ ከአንደኛው ጥብቅ ተፎካካሪ ጋር የተደረገ ፍጹም የበላይነት የታየበት ሁለተኛ ግማሽ ስለሆነ መልእክቱ ከበድ ያለ ነው። አርሰናል እንደ አለፉት ዓመታት አይደለሁም። ቁልፍ ተጫዋቾቼ ኖሩ አልኖሩ እያሸነፍኩኝ መሄድ እችላለሁ። በፐርፎርማንስ ረገድ ተደናቂ ባልሆን እንኳን ጥሩ ባልሆኑ ኩባቸው ጨዋታዎች እንኳን እያሸነፍኩኝ መራመድ እችላለሁ። ግን ደግሞ የቅርብ ተፎካካሪዎችን ሳገኝ ደግሞ እንዲህም ማሸነፍ እችላለሁ የሚል መልእክት ያለው ጨዋታ ነበር የትላንቱ ጨዋታ። ስለሁሉም በዝርዝሩ የበለጠ በጥልቀት ጎል ልዩነት ሁለተኛው ግማሽ ላይ የታየው የፐርፎርማንስ በጣም የተራራቀ ልዩነት የመድፈኞቹን የትላንትናውን ብቃት ደምሳሽ ገርሳሽ ያሰኘዋል። ይሄ ፐርፎርማንስ በእነዚህ ጎሎች እንደገና ዛፍ መብራቶች ድምቅ ብሎ ነበር ትላንት በኤምሬትስ ደጋፊዎች ዘንድ የአዲሱ ዓመት ስጦታ ተደርጎ የተወሰደ። ዋት ፐርፎርማንስ! ውድ አድማጮች፣ በሁለተኛው ግማሽ ላይ የነበረው አርሰናል ይለይ ነበር። ለዚህ ጨዋታ ብቻ ሳይሆን ለቀጣይ ጨዋታዎች ለአስቶን ቪላ ብቻ ሳይሆን ለማንቸስተር ሲቲ የሚሆን ለሌሎች ተፎካካሪዎች አርሰናል ያለበትን ደረጃ ቁልጭ አድርጎ ያሳየ ነው። ወትሮ እኮ ሰሞኑን ስለ አስቶን ቪላ ብዙ ስናወራ አስቶን ቪላ ኡናይ ኤምሬ የሰሩት ይሄ ቡድን የሁለተኛው ግማሽ ቡድን ነው እያልን ነበር። በአሰልጣኙ ብቃት ምክንያት የመጀመሪያው ግማሽ ላይ ተበልጦ እንኳን ሁለተኛው ግማሽ ላይ በልጦ አስከንድቶ አሸንፎ የሚወጣ አይነት ቡድን ከተመሪነት ተነስቶ ብዙ ነጥቦችን ሰብስቦ የሚወጣ ብርቱ እንደሆነ ስናወራበት ነበር። ትላንት ነገሮች የተገላቢጦች ነው የሆኑት። ትላንት የመጀመሪያ 10-15 ደቂቃ አካባቢ ነው አርሰናል ቅዝቅዝ ብሎ የነበረው። ከዛ በኋላ ግን ወደ ላይ ተነሳ። በተለይ ከሁለተኛው ግማሽ በኋላ አለቀ። ከፍታውን እንደያዘ ነው ያጠናቀቀው። ኡናይ ኤምሪ ምንም መፍትሄ አጥተው ግራ ተጋብተው በቶሎ ነው ሜዳውን ለቀው የወጡት። ለዚህ ነው ደስተኛው ሚኬል አርቴታ ረዳቶቹን ካቀፈ በኋላ ጨዋታው ከተጠናቀቀ በኋላ ሄዶ የተለመደውን ጨዋነት ለማሳየት የቪላን አሰልጣኝ ቢፈልግ አይኑ ተንከራተተ። የሉም፣ ገብተዋል፣ አልነበሩም። ቢሆንላቸው 75ኛ 80 ደቂቃ ላይ ቢወጡ ደስታቸው ነው። ምክንያቱም አስቶን ቪላ ጨዋታውን በጥሞና ለተመለከታችሁ በቃ እንዴት ነው የተበላሸ ጨዋታ ነው ለኡናይ ኤምሪ። ምንም ሊቃና የማይችል ከእጅ ያመለጠ በቃ የሆነ ከባድ ቁልቁለት ውስጥ ገብቶ ነበር አስቶን ቪላ። እንደገና ቀና ሊል በማይችልበት ሁኔታ ውስጥ ሳለ አሰልጣኝ መፍትሄ የሚለው ሁሉ ያለውን ጥይት ሁሉ ከጨረሰ በኋላ በቃ ጨዋታ 90 ደቂቃ ስለሆነ ነው ሜዳ ላይ የሚቆዩ። ፊሽካው እንደተነፋ ታዲያ እብስ ብሎ ነው ወደ መልበሻ ቤት። ምን አይነት 45 ደቂቃ! እንዴት አይነትስ ጣፋጭ በቀል ነው! መጥረቢያው ቢረሳ የተቆረጡት ዛፎች የደረሰባቸውን አይዘነጉትም እንዲሉ አፍሪካውያን መድፈኞቹ ታህሳስ 6 በቪላ ፓርክ በተጠናቀቀ ሰዓት ወሽመጣቸውን ቆርጦ ሳር ያስነጫቸውን አስቶን ቪላን በኤምሬትስ በ45 ደቂቃ ቀብረው ተወጥተዋል። መድፈኞቹ በአስቶን ቪላ ታመሙ። አስቶን ቪላን ውጠው ግንዳኑ። አርሰናሎች ከቪላ ፓርኩ ሽንፈት በኋላ አልተሸነፉም፣ ግን አንዳች ነገር ይጎድላቸው ነበር። አስቶን ቪላ የጀመረውን ሌሎች የቀጠሉትን መድፈኞቹን የመፈተን ጥያቄ ማጥፋት ነበረባቸው። ከተከታታይ መንገጫገጭ በኋላ ቪላን ደፍጥጠው ተረጋግተዋል። በኤምሬትስ እንዳለፉት 5 ጨዋታዎች የመጨረሻው ፊሽካ በጭንቀት መጠበቅ አልነበረም። አርሰናል ቪላ ላይ ጨካኝ በትር ጣፋጭ በቀል አሳርፏል። በቪላ ፓርክ የተወሰደባቸውን 3 ነጥብ ከብልጫ ጋር ከጎሎች ጋር ተረክበዋል። አስቶን ቪላ ከ111 ዓመታት በኋላ በክለቡ ታሪክ ሊያስመዘግበው ያሰፈሰፈበትን ብዙ ጨዋታ የማሸነፍ ሪከርድ ደምድመውባቸዋል። ኡናይ ኤምሬ ለሻምፒዮንነት መጫወት እንችላለን ብለው መናገራቸውን ብዙ ጨዋታ ያሸነፈ ሁሉ ሻምፒዮን አይሆንም ብለው በ6 ነጥብ ርቀት ወደ ኋላ ጥለዋቸዋል። ቪላ ፕሪሚየር ሊጉ ሲጀመር ምንም ጨዋታ ወዳላሸነፈባቸው ደካማ አቋሙ የተመለሰበትን ምሽት እንዲጎነጭ አድርገውታል።
በቪላ ፓርክ በደስታ የበረሩት ኡናይ ኤምሬ የአርቴታን እጅ መጨበጥ እንኳ ሳይፈልጉ በንዴት ጦፈው ወደ መልበሻ ክፍል እንዲደረደሩ አድርገዋቸዋል። ምን አይነት አስደናቂ 45 ደቂቃ ነበር! አርሰናል ከክፍት አጨዋወት እንደ ልብ ጎል አስቆጠረ። የለመደውን የቆመ ኳስ ጎል አሳየ። ዴቪድ ራያ ለማመን የሚከብድ አንድ ኳስ አዳነ። በርካታ ተጫዋቾቹ ከኋላ እስከ ፊት ምርጥ አቋም አሳዩ። ማጋሌሽና ሳሊባ ተመልሰው አርሰናልን መግጠም እፈልጋለሁ ብለው ከታህሳስ 6 ድላቸው በኋላ ኡናይ ኤምሬ በዛቻ ስሜት ተናገሩ። ማጋሌሽና ሳሊባ ጥምረታቸውን ይዘው ተመለሱ። አስቶን ቪላ እና ኡናይ ኤምሬ ግን በቦታቸው አልነበሩም። መድፈኞቹ በአስቶን ቪላ ታመሙ። አስቶን ቪላን ሜዳቸው ላይ ውጠውት ግን ዳኑ። ትሪቡን ዳሰሳ Who can roll it through for Zubimendi?